ከሁሉም ክፉ በሽታ ከሁሉም ክፉ ፈተና ሰላምን የማጣት። ምክንያቱም ፈተናውንም እኮ ለመሻገር ፈተናውንም ለመጋፈጥ ምን ያስፈልግሻል? ሰላም ያስፈልግሻል። ሰላም ራሱ ከደፈረሰ እንዴት ነው የምታደርጊው? በጣም አስቸጋሪ እኮ ነው። ቬሪ ታፍ ነው። በጣም 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 ከባባድ የሆኑ ፈተናዎች አሉ ህይወት ውስጥ። አላህ ያው ይጠብቀን። አላህ አቅማችን በላይ ፈትነን አላቅም ምን እንደምል ብቻ ግን ከባባድ ነገሮች አሉ። ቢያንስ ግን ሳይኮሎጂካሊ ሬዲ መሆን አለብን። አሁን የእኛ ችግራችን ምን መሰለህ? ሳይኮሎጂካሊ ሬዲ አይደለም። እንደ ሙስሊም እኔ የምነግራችሁ ነገር የሰው ልጅ በአጠቃላይ ለብዙ ነገርኛ ዝግጆች አይደለም። ለዛ ነው ባንዴ የምንፈርሰው። ታውቃለህ፣ የሆነ ነገር ከመጣብን ፍርስ ነው የምንለው። ለምንድን ነው የምንፈርሰው ባንዴ? ምክንያቱም ያናት ሬዲዮዎች አይደለንም፣ ዝግጆች አይደለም። ሳይኮሎጂካሊ አልተዘጋጀንም፣ ስፒሪቹዋሊ አልተዘጋጀንለትም። ማንኛውም ቦክሰኛ የሆነ መጀመሪያ ቦክስ መሰልጠን አለበት አይደል? ሳይሰለጥን ሜዳ ይገባል እንዴ? ይዘረራል እኮ። እኛ ዛሬ የገነባነው ሳይኮሎጂካል ስቴት፣ ሳይኮሎጂካል አንደርስታንዲንግ፣ ኢማን ነገ ለሚመጣው ህይወታችሁ ስለሚመጣው ፈተና ቻሌንጅ መጋፈጥ ጥሩ የሆነ እንትን ይሆነናል እንጂ አሁንም ፈተና ይመጣል ታለቅሻለሽ፣ ነገም ይመጣል ታለቅሻለሽ። ከነገር እንደሱ አይደለም። እስናት ላይክ ዳት። በዚህ ፈተና ውስጥ ምንድን ነው አላህ የፈለገው ከኔ? የዚህ ፈተና ዓላማው ምንድን ነው? ይህንን ፈተና እኔ የማየው እንዴት ነው? እኛ የምናስበው መቼ ይፈታል የሚለው ብቻ። እንደዚህ አይነት ንቃት አንዳንድ ጊዜ አላቅም፣ እህቶች ወንድሞች አላቅም። ወይ እኔ የተሳሳተ ግንዛቤ ካለኝ እኔ ለማረም ዝግጁ ነኝ። የተለመደ ሁል ጊዜ ዱዓ አድርግ ነው፣ ወደ አላህ መሸሽ ነው። ግን ምን ማለት ነው ዱዓ አድርግ ማለት? ዱዓን እኛ እንዴት ነው የምንረዳው? ህይወትን እንዴት ነው የምንረዳው? እሺ አንቺ ብዙ ዱዓ አድርገሽ ያልተመለሰልሽ ነገር አለ የለም? አንተ ብዙ ዱዓ አድርገህ ያልተመለሰ ነገር አለ የለም? ግን እንደገናም ዱዓ አድርግ ነው የምትባለው። ይሄ ማለት ግን ዱዓ ያው መቼስ ዱዓ አይሰራም እያለን አይደለም አይደል? ዱዓ የሁሉ ነገር መሰረት ነው። ግን ዱዓን እንዴት ነው የምንረዳው እኛ? ይሄ ለብቻው ራሱ ፕሮግራም የሚያስፈልገው ይመስለኛል። ዱዓን መረዳት እንዴት ነው? በጥልቀት ዱዓን መረዳት ያስፈልጋል። የመጣ ፈተና በአጠቃላይ አንተ ፈተና መጥቷል፣ ዱዓ ታደርጋለህ፣ ይነሳል። ፈተና ይመጣል፣ ዱዓ ታደርጋለህ፣ ይነሳል። እንዲህ ነው። እስናረ ጌም እኮ ይሄ እኮ እስናረ ኖ፣ እንደዛ አይደለም። አንተ በዚህ ፈተና ውስጥ እንድታልፍ ተፈልቀዋል። አልቲሜት ዊዝደሙን የሚያውቀው እንዳልና ነው። ግን በዚህ ፈተና ውስጥ እንድናልፍ ግን እንትን ነው፣ በቃ ተዛግቷል። ያንን እንትን ማድረግ ያስፈልጋል። ኢንተርቴን አድርጎ በኢማን መነጽር እያዩት መሄድ ይፈልጋል። አዎ ዱዓ እናደርጋለን ከኛ የሚጠበቅ። ከዛ ውጭ ግን ዱዓ አድርግ ያለው ማለት ችግሩ ይፈታል ማለት ግን አይደለም። ዱዓ የማይፈታው ነገር አለ እያልኩ አይደለም። ግን በአንተ ዱዓ ችግሩ የመፈታት እቅድ ግን ላይኖረው ይችላል። አላህ ከዛ በጣም ፍጹም የራቀ የሆነ እቅድ ሊኖረው ይችላል። አላህ አታውቀውም ምን እንደሆነ። እኔም ይሄ ነው ብዬ ልነግርህ አልችልም። ለምን መሰለህ? ዝም ብለህ ዱዓ አድርግ አላህ ይቀበላል ከሆነ የሰው ልጅ እኮ ተስፋ ይቆርጣል። እውነት አሰብ ተስፋ ይቆርጣል። በአላህ ኢማን ስለሌለሽ ነው ልልሽ አልችልም። የትክክለኛ ግንዛቤ ሊሰጠሽ ይገባል። ትክክለኛ ግንዛቤ መያዝ መቻል አለብህ። ለምሳሌ እናቷ በጣም የታመመችባት ሴት፣ እናቷ በጣም ታመማለች እና በጣም ዱዓ እያደረገች ነው። ኡስታዝ ዱዓ አድርጉልኝ ትላለች፣ እዛ ጋርም ትደውላለች፣ ዱዓ አድርጉልኝ ትላለች፣ ጓደኞቿን ዱዓ አድርጉልኝ ብላለች፣ ሰደቃ አድርጋለች፣ በጣም ዱዓ አድርጋለች እና እናቷ ሞተች። አንወሻሽ። ምንድነው ልጅ የምታስበው? አላህ አይሰማኝም፣ እናቴን ነጠቀብኝ፣ ለምንድነው እንደዚህ እየለመንኩት ምናምን ትላለች። እሷ ያልገባት አንድ ትልቅ ነገር ምንድነው? የአላህ ሱና ነው። የአላህ ሱና ምንድነው? እናት የሚባል ነገር ሰጣት። የአላህ ሱና እናቷን በተኛችበት አንድ ቀን መውሰድ ይችል ነበር፣ መብቱ ነው እኮ አላህ። ግን ለእሷ ምን አደረገላት? የምታስታምምበት ጊዜ ሰጣት፣ ሰደቃ የምታደርግበት ጊዜ ሰጣት፣ ዱዓ አድርጉልኝ የምትልበት ጊዜ ሰጣት፣ እናቷ የምትንከባከብበት ጊዜ። that was all great time። እሷ አላወቀችውም። ከዛ በኋላ
ማንም አይቆይም፣ መሄድ ግዴታዋ ነው። በቃ እናቷ ትሄዳለች። ያሳዝናል። በጣም ነው የሚያሳዝነው። ሀዘን ውስጥ ትገባለች። አዎ፣ ግን ከአላህ ውስጥ ካላ ጋር ግብግብ ውስጥ አትገባም።